በስተመጨረሻም አገኘሁት። ሳራ የት እንደሆነች ቶሎ ብለሽ ተናገሪ። ሮቤል እስካሁን ሲመኘው ሲያልመው የነበረውን ብሩን አገኘሁት ብሎ ደስታውን ሳይጨርስ ሜራ ደግሞ በገመድ አንገቱን አንቀዋለች። ሉሃና ደግሞ የእህቴን የሳራን ጉዳይ ከሚራና ከሮቤል ውጭ ማንም ሊያውቅ አይችልም፣ እነሱ ናቸው የደበቋት እያለች ነው። አድናን ደግሞ ሮቤልና ሚራ ከቤት ሲወጡ የሚከታተልለት ሰው አዘጋጅቷል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሉሃና የዛሬው ክፍል ምን ይሆናል ምን ሆነ የሚለውን አብረን እናያለን። እንግዲህ ትናንት እንዳያችሁት ሚራ አድናንን በድንጋይ መታ መሬት ላይ ወድቆ ነበረ። ያንንም ልታደርግበት የቻለችው ስልኩ ላይ የተደወለውን ሲም ካርድ እንዳያውቅባት ማን እንደደወለ ማን እንደሚደውል ለሉሃና ማን እንደደወለላት እሱን ለማጣራት እየሄደ እያለ ነው። እንግዲህ ጥፋቷን የምታደርገውን ወንጀሏን ለመሸፈን ስትል አድናንን ራሱን በድንጋይ መታ እንግዲህ መሬት ላይ ጥለዋለች ማለት ነው። ብዙ አውርተው ነበር፣ ብዙ ተጨቃጭቀው ነበር። ጥሏት እንዳይሄድ ከጎኗ እንዲሆን ይቅርታ ልጠይቀው እንደፈለገች ብዙ ብላ ነበር። እሱ ግን አሁን እኔ ስራ ላይ ነኝ ስመለስ ለይቅርታውም ስመለስ ይደርሳል ብሏት ነበር። እሷ ግን በፍጹም እንደዚህ ሊሆን አይችልም ብለው እንግዲህ ሲሄድ ራሱን በድንጋይ መታዋለች ማለት ነው። ከመታች በኋላ ደግሞ ምንድን ነው ያደረገችው? አሁን አድናን ሲነቃ እኔ እንደመታሁት ያውቅብኛል፣ ስለዚህ የሆነ መላ መፍጠር አለብኝ ብላ እንግዲህ ራሷም እሷም እንደተመታች አድርጋ መሬት ላይ ተኝታ ወድቃ አስመስላ ነው እንግዲህ አብረው አድናንም ተኝቶ እሷም ተኝተው ነው እንግዲህ ራሳቸውን ያወቁት ማለት ነው። ቅድሚያ አድናን ይነቃል። አድናን እንግዲህ እንዴ ማን ነው የመታኝ? ካንቺ ውጭ እኮ ሌላ ሰው የለም ነበረ። ቆይ ማን ነው ራሴ እንደዚህ አድርጎ የመታኝ ይላታል። እሷም እንግዲህ እኔ እንጃ እኔም እኮ ራሴን መተውኛል፣ ሆዴ አካባቢ እያመመኝ ነው ያለው፣ እባክህን ወደ ቤት እንመለስ ትለዋለች። እንግዲህ ሚራ ይህንን ምክንያት አድርጋ አድናን ማን እንደመተው አላወቅም፣ ሁለቱም ወድቀው ስለአገኘ ስለዚህ ማን ነው የመታው? ማን ነው የመታን? ካንቺ ውጭ እኮ ግን ማንም የለም ነበረ፣ እንዴት እንደዚህ ሊሆን ቻለ ብሎ እንግዲህ ምንድን ያለችው እሷም ሆዴን አካባቢ እያመመኝ ስለሆነ አድናን ካላዘልከኝ ወደ ቤት መሄድ አልችልም፣ ስለዚህ ልታዝለኝ ይገባል ብላ እንግዲህ አድናን አዝሏት ወደ ቤት ይገባሉ። ወደ ቤት ሲገቡ ደግሞ ሉሃና እና ሮቤል ቤት ነበሩ። ሮቤል ደግሞ ይሄንን ነገር አግኝቶ ለማቀሳሰር በጣም ጎበዝ ነው እና ሉሃና ተመልከቻቸው፣ የድሮ ፍቅራቸው እኮ ተመለሰ። አድናን እና ሮቤል ልክ እንደ ድሮ አዝሏት ወደ ቤት መጣ እኮ አየሽም እንዴት እንደሚያምርባቸው ይላታል። ሉሃናም በጣም ትናደዳለች። ምክንያቱም አድናን እንግዲህ የሉሃና ፍቅረኛ እንደሆነ ነው የምናውቀው፣ እሷም የምታውቀው እንደዛ ነው። አድናን ሉሃናን በቅርብ እንደሚያገባት ሚራ ከወለደች በኋላ ልጇን ለአድናን ሰጥታ ሚራን ከቤት እንደሚያስወጣት ነው የምታውቅና በጣም ተናዳ ወደ ክፍሏ ትሄዳለች። አድናንም ሮቤልን አንተ ግን ቆይ ከህይወቴ ለምንድን ነው ማትወጣ? ለምንድን ነው እንደዚህ ያልከው? በቃ አሟት ስለነበር አዘልኳት፣ ምንድን ነው እንደዚህ የምትለው ይለዋል ሮቤልን። እኔ እኮ ወደ ድሮ ፍቅራችሁ ስትመለሱ ደስ ብሎኝ ነው። ድሮ እንደዚህ ተዛዘሉ አልነበር? ያ ፍቅራችሁ ተመለሰ ብዬ እኮ ደስ ብሎኝ ነው ይላል። አድናንም እንግዲህ ይናደዳል። ሄዶ ደግሞ ሉሃናን ሊያባብል ይሞክራል ማለት ነው። ሉሃናም ቆይ አንተ ወደ ልጅ እናትህ ተመለስ፣ ድሮም እኮ ሚስትህ እርጉዝ ናት፣ ስለዚህ ከልጅህ መነጠል የለብህም፣ ወደ ሚራ ተመለስ ትለዋለች። አድናን ግን እንደማይሆንና እሱ ሉሃናን እንደሚያፈቅራት እንደሚወዳት ይነግራታል። ያዘልኳት ደግሞ ስላመማት ደከመኝ አመመኝ ስላለችኝ አዘልኳት እና ይቅርታ ሁለተኛ አይደገምም ይላታል ሉሃናን። ሉሃናም እንግዲህ ቶሎ የምትረዳ ልጅ እና ቶሎ የምታገናዝብ ልጅ ስለሆነች ተረድተው ሁለተኛ ግን እንደዚህ አይነት ነገር ብትሰራ ሁለተኛ ጥፋት ብታጠፋ ምቀጣህን ቅጣት አትችለውም፣ ስለዚህ ለዛሬው ይቅር ብያለሁ ብላ እንግዲህ አድናንን ይቅርታ አድርጋለች አለች ማለት ነው። እንግዲህ ሉሃናም ይቅርታ ካደረገችለት በኋላ አድናን ደወልክለት ለልጁ? ሳራ እኔ ጋር ናት መተሽያት ላለኝ ልጅ ደወልክለት? አገኘሁ ምን አለህ ትለዋለች። እንግዲህ አድናንም ወይ ገና እኮ አላገኘሁትም አልሄድኩም ይላታል። እስኪ ለማንኛውም ስልኩን አምጣው እና ልደውልለት ስትል እንግዲህ
ስልኳን ስታይ ሉሃና ስታየው ያ የተደወለበት ስልክ ይጠፋል ማለት ነው። ምክንያቱም ሚራ አድናንን ከመታችው በኋላ የሉሃናን ስልክ ታነሳና ያንን የተደወለበትን ስልክ ድሌት አድርገዋለች ማለት ነው፣ ሚራ ማለት ነው፣ እንዳይታወቅባት። ስለዚህ ሉሃና ስታየው ልክ ስልኩ እንደጠፋ ታየዋለች። እንዴ ስልኩ እኮ የለም፣ የት ሄደ የልጁ የደወለበት ትለዋለች። ከዛ ሲያየው አድናንም የለም። ስለዚህ አድናን ይሄድና ሚራን ይጠይቃታል። ቆይ ሚራ እስኪ አገናዝቢ፣ እዛ እኔና አንቺ ሂደን ቆመንበት ከነበረው ምንድን ነበር የተፈጠረው? ምንድን ነው የሆነ የነበረ ሲላት ምንድን ነው ያለችው? እኔ ምንም የማውቀው ነገር የለም። አንተ ግን ምን የሆነ ይመስላል? ምን የተፈጠረ ይመስላል? ትለዋለች። የአድናንን ምን እንዳሰበ ምን እንደተፈጠረ ወይም ምን እንዳደረገ ለማወቅ ሚራ ደግማ መልሳ አድናን ሲጠይቃት መልሳ እሱን ትጠይቀዋለች። አድናን ግን እየሆነ ያለውን ብቻ እንድነግሪኝ ነው የምፈልግ፣ እኔ የጠየቁሽን መልሽልኝ ስለ እኔ የማውቀው ራሴን እንደሳትኩና ስነቃ ደግሞ ነው የማውቀው፣ ወይም ደግሞ ህመም ሲሰማኝ ብቻ ነው የማውቀው እንጂ ሌላ ምን እንደተፈጠረ የማውቀው ነገር የለኝም ትለዋለች። እንግዲህ አድናንም የሉሃናን ስልክ አንስተሽ ነበር እንዲህ ሲላት የሉሃና ስልክ ምን ያደርግልኛል እኔ አላነሳውም ትለዋለች። ግን የሆነ ሰው ራሴን እንደመታኝ አስታውሳለሁ ትለዋለች ማለት ነው። እንግዲህ ሚራ ሮቤልን ስለተጣላችሁ ከሮቤል ጋር መግባባት ስላቃታት ሮቤል ስለማይወዳት ስለማያፈቅራት አሁን በቃ የለየለት ቂም ውስጥ ገብተዋል ማለት ነው። እና ሮቤል ሚራ ወደ ሮቤል ለማሳበብ ምንድን ነው ያለችው? አድናን ሮቤል ይሆናል ብለሽ ታስቢያለሽ እንዴ ሲላት፣ እሱ ከሆነማ የማያደርገው ነገር የለም፣ የሆነ ከስልኩ የሚፈልገው ነገር ይኖር ይሆናል እና ሮቤል እንኳን ራሳችንን ሆድጋችንን ራሱ ይዘረግፈዋል፣ እሱ አያደርግም ተብሎ አይታሰብም፣ ሊሆን ይችላል ትለዋለች ለአድናን ማለት ነው። እንግዲህ አድናንም ሮቤልን ይሄድና ይጠይቀዋል። እንግዲህ ሮቤልም እሱ እንዳላደረገ እሱ እንዳልመታቸው ከቤት እንደሆነ ከቤት እንደነበረ ከፈለክ ሉሃናን ጠይቃት፣ እኔ ከቤት አልወጣሁም፣ እናንተን እንዴት ብዬ ነው የምመታችሁ? መንፈስ ነኝ እንዴ እናንተን መጥቼ የምመታችሁ ይለዋል። እንዲሁም ሮቤል ምንድን ነው ያለ፣ አድናን አንተ እኮ እንዲ መኪና ራሱ ቢገጭህ ወይም እንቅፋት ቢመታ እኮ ሮቤል ነው የመታኝ ነው የምትለው፣ ስለዚህ እኔ የማውቀው ነገር የለኝም ይለዋል። አድናን ግን ሮቤልን ሊያምነው አልቻለም። አንተ የማታደርገው የማትሰራው ነገር ስለሌለ ቆይ እኛን ራሳችን በድንጋይ መተህ ምን ትጠቀማለህ ምናምን ይለዋል ማለት ነው። እንግዲህ ሮቤልም እውነቱን ነው፣ ሮቤል አላደረገም፣ አልመታቸውም። ስለዚህ ሮቤልም እኔ አላደረግኩትም አልመታችሁም ብሎ እንግዲህ ከአድናን ጋር እንዲሁም ሰጣ ገባ ይገባሉ፣ እንደ ጥልም ነገር ይጣላሉ ማለት ነው። አድናንም እንግዲህ ይሄንን እውነቱን ከደረስኩበት ግን እኔን አያርገኝም ማደርግህን ብሎታል። እንግዲህ እንደዚህ ከተባባሉ በኋላ ሮቤልም ሂዶ ሚራን ይጠይቃታል። ይሄ ባልሽ ግን እየቃዠ ነው፣ ሳራ እኔ ጋር ናት ያለች ብሎ ስልክ ተደወለ ምናምን ተብሎ ተደውሎልኛል፣ አንተና እንደ መታን ራሳችንን ምናምን እያለ ነው። ሚራ ያረግሽ ነገር አለሽ እንዴ ሲላት፣ እኔ ምንም የማውቀው ነገር የለኝም ትለዋለች። እንግዲህ ሮቤልም ጠርጥሮባታል። አንቺ ነሽ አይደል ይሄን ሁሉ የምታረጊ? ሳራ እንዳለችና ሳራን ማየት እንደምትፈልግ ለሉሃና እየደወልሽላት አንቺ ነሽ አይደል ያስደወልሽው? ስለዚህ አንቺ እንደሆንሽ እኮ ሰውነትሽ ሁሉ ራሱ ይናገራል። ለምንድን ነው እንደዚህ ያደረግሽው ይላታል። ሚራ ግን ምንም እንዳላደረገች እና ምንም የሚያስፈራት ነገር እንደሌለ ትነግረዋለች። ሮቤል እንግዲህ በሳራ ጉዳይ ግን ሁለታችንም ተጠያቂ ነን ይላታል ማለት ነው። ከተጠየቅን ሁለታችንም ተጠያቂ ነን፣ ስለዚህ ያረግሽውን ነገር ለእኔን እያማከርሽ ብታረጊ መልካም ይመስለኛል ሲላት፣ እንግዲህ ሚራ እኔን ተጠያቂ የሚያደርገኝ ምንም ነገር የለም፣ ማስረጃ የሚባል ነገር የለም፣ እኔ ሳራን በሳራ ጉዳይ እኔ እንደሌለውበት ማስረጃ የለም፣ አንተ ግን በሳራ ጉዳይ ማስረጃ ይዤብሃለሁ፣ ሳራን ገለ ስትቀብራት የሚያሳይ ቪዲዮ ማስረጃ አለ ትለዋለች። እንግዲህ ሮቤልም በጣም ይናደድባትና እኔ ሁሉን ነገር እናገራለሁ፣ ቃሌን ሰጥቼ እስር ቤት እገባለሁ እያለ እንግዲህ ለሚራ ይነግራታል ማለት ነው።
እንግዲህ ሮቤልም ይህንን ነገር አንቺ ከሆንሽ ያደረግሽው፣ ይህንን መጥፎ ጨዋታ አንቺ ከሆንሽ የተጫወትሽው መቼም አልለቅሽም ብሎ እንግዲህ ዝቶባት ይወጣል ማለት ነው ሚራ ላይ። እንግዲህ አድናንና ሉሃናም ሚራ ሳይሆን ሮቤል እንዳደረገው ነው የደመደሙት። ሉሃናም በቃ እህቴ ሳራ ያለችው ሮቤል ጋር ነው፣ ግን ይሄን ሁሉ ለማወቅ ትንሽ ጊዜ ይፈጅብናል፣ ስለዚህ እንጠብቅ፣ የሚሆነውን ማየት አለብን ትለዋለች። አድናንም እንግዲህ ሉሃና እንደሚያፈቅራት እንደሚወዳት ጊዜውን ሁሉ ለእሷ እንደሆነ የሚያደርገውን ነገር ሁሉ ለእሷ ብሎ እንደሆነ ይነግራታል። እንግዲህ አድናን ምንድን ነው አሁንም ሮቤል እኮ ንቆኛል፣ ቤቱ የእሱ አይደለም ብሎ ነው መሰል በጣም ንቆኛል፣ የሚናገረውን ነገር ሁሉ ሌላ ሌላ ነገር ነው የሚናገረው ይላል ማለት ነው። እንግዲህ ሉሃናና አድናን አንድ ሆነው ተስማምተው የሚሆነውን ነገር ሁሉ በትዕግስት እያዩ ነው። ሮቤልም እንግዲህ ሚራ ይሄንን ነገር እንዳደረገችው አውቋል። ስለዚህ ሚራ አሁን ገደል ልትከተኝ ነው፣ ስለዚህ የሆነ ነገር ማድረግ አለብኝ ብሏል። ምክንያቱም ሚራ በጣም አሁን ሮቤልን ልትበቀለው ነው የፈለገች እና ብሩን ራሱ እንኳን መመለስ ካለብኝ እንኳን ለአድናን ነው እንጂ መመለስ ለአንተ አልሰጥም ብለው ነበር። አሁን ሮቤል ምንድነው ማድረግ የሚያስበው ብሩን እንደምንም ብሎ ከሚራ መቀበል፣ ከሚራ ከተቀበለ በኋላ ደግሞ ከዛ ቤት መውጣት፣ እንደዛ ነው የሚያስበው እና ብሩን ከሚራ ለመቀበል በጣም ሚራን እየተለማመጣት ነው። እንደሚወዳት እንደሚያፈቅራት ይነግራታል። እሷ ግን በፍጹም ልታምነው እንደ በፊቱ ልትሆንለት አልቻለችም። አሁን እኔ ወደ ባሌ ተመልሻለሁ፣ አንተም ወደ ህይወትህ ተመለስ ብለዋለች ሮቤልም ማለት ነው ሚራ። እንግዲህ ሉሃናም ሄዳ ሮቤልን ስትጠይቀው ሮቤል እሱ እንዳልሆነ ሚራ እንደሆነች፣ ሉሃና ደግሞ ሚራም እኮ ተመታለች ስትለው አዎ ግን እሷ ናት ሚራ ያደረገች ሁሉንም ነገር ነግራኛለች ብሎ እንግዲህ ለሉሃና ይነግራታል ማለት ነው። ሉሃናም እንግዲህ ሚራ ጋር ትሄድና ሚራ እህቴ ሳራ የት ነው ያደረግሻት? የት ነው ያደረግሻት ሳራን ብላ እንግዲህ ትጠይቃታለች። እንዴ ሳራ ግን ማናት ብላ ሚራም ትመልስላታለች። ሉሃና ደግሞ በእህቷ ድርድር አታውቅምና ቢላ አንስታ ሚራን ልትወጋት እያለች አሁን ሳታውቂያትም ትላታለች። ቆይ ሉሃና ቢላ ሰይጣን ነው ያሳስትሻል፣ ስለዚህ ቀስ ብለን እናውራ፣ እኔ ስለ ሳራ የማውቀው ነገር የለኝም፣ እኔ ስለ ሳራ ምንም የማውቀው ነገር የለኝም፣ ተረጋጊ ትላታለች። እንግዲህ ሉሃናና ሚራ እየተጨቃጨቁ እያለ ሮቤል ይመጣና እንዴ ምን እያደረገሻን ነው አንቺ ሉሃና? ሚራ ምን ልታረጊያን ነው ይላታል። እንዴ አሁን ነግረኸኛል ነበር እንዴ ሚራ ናት እንደዚህ ያደረገችው፣ ይህን ሁሉ ነገር የፈጸመችው ሚራ ናት ብለህ አልነገርከኝም ነበር ስትለው፣ ሮቤል ደግሞ እኔ አንቺን ሲጀመር ሉሃናን እንዳላገኛት ምንም እንዳላላት ሉሃናን ለሚራ ይነግራታል ማለት ነው። ሉሃና ውሸታም ናት፣ አስመሳይ ናት፣ ስለዚህ እኔ ምንም ያልኳት ነገር የለም ሚራ እንዳታምኛት ብሎ እንዲሁም ሉሃናን ከዛ ያስወጣታል። እንጂ አንቺ አስመሳይ ውሸታም ብሎ እንግዲህ ሉሃናን አንጠልጥሎ ከማድ ቤት ያስወጣታል ማለት ነው። ሚራ ግን ገብቷታል ሉሃና እንደማትዋሽ፣ አድናን ያለ ሁሉ ለሉሃና እንዳላት ሚራ ታውቃለች። ከዛ በኋላ ሚራ ሮቤልን አንተ አስመሳይ አንተ ነህ አይደል ለሉሃና የነገርካት? እኔ ያልነገርኳትም ቢላትም በቃ ሚራ አውቃለች ሮቤል እንደሚዋሽ ለብሩ ብሎ እንደቀረባት ስላወቀች ሮቤልን ከፊቷ ልታስጠጋው አልፈለገችም እና ቆይ ሰራልሃለሁ ብላ ነው እንዲሁም ሚራ እንትን ያለች። እንዲሁም ሉሃና ለሚራ ምንድን ነው ያላት? ሚራ ሮቤል እየተጫወተብሽ ነው፣ ብሩን የእሱ እስከሚያደርግ ድረስ ነው የሚያሸረግደው፣ ስለዚህ ሮቤል ለአንቺ አይሆንሽም፣ ምንም የሚያደርግልሽ ነገር የለም፣ ብሩን እስከሚያገኝ ግን ሊያሸረግድልሽ ይችላል፣ ከዚህ ብትርቂ ይሻልሻል ብላት ነው የወጣችው ሉሃና ማለት ነው። እንግዲህ ሉሃናና አድናንም ከቤት ወጣ ብለው በቃ የሆነ ስለ ችግራቸው ስለምናምኑ ነገር ስለ ችግራቸው ስለ ሀሳባቸው ስለ ወደፊት ኑሯቸው እያወሩ ሉሃና ምንድን ያለችው ግን ይህንን ችግር ፈተን አንድ ቀን አብረን እንኖራለን እያለን የሆነ እንዳንሞት ፈራው ምናምን ትላለች። አድና ደግሞ አይ አልሞትም፣ አይዞሽ የኔ ፍቅር፣ እኔ እያለሁ አንቺ እያለሽልኝ አንሞትም፣ ይህንን ችግር እንፈተዋለን፣ ደግሞ እውነቱ ላይ እንደርሳለን እየተባባሉ ሚራ ደግሞ ብሩን ከወሰደችበት ትመልስና አልጋ ስር ትደብቀዋለች። እነሱ ከሚተኙበት አልጋ ስር ክፍሏ ትደብቅና ሮቤልም እንግዲህ ሚራን ቀስ እያለ እየተከታተለ እያያት ነበረ።
ሂዶ አልጋ ስር ብሩን ያገኘዋል በቦርሳ። የምፈልገውን ነገር ዛሬ አገኘው፣ ምኞቴን አገኘው ብሎ ደስ እያለው ሚራ እንግዲህ ሮቤልን አንገቱን በገመድ እንቅ አድርጋ መሬት ላይ ትጥለዋለች ማለት ነው። እና ስለዚህ ሮቤል እንግዲህ በገመድ ታንቋል። ይሞታል ወይ? እሱን አብረን የምናይ ይሆናል። ግን ብሩን አግኝቶት ነበረ፣ በቦርሳ እንዳለ ነው ያገኘው። ሚራ ደግሞ እንግዲህ ሮቤልን ስለምጠረጥረው ተከታትላ አንገቱን ልታንቀው ትችላለች ማለት ነው። እና ቤተሰቦች የዛሬው ሉሃና ድራማ ይሄንን ይመስል ነበር። በቀጣይ ክፍል ይዤላችሁ እመጣለሁ። እስከዛው ግን ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትከታተሉ ያመሰግናለሁ። እስከዛው መልካም ጊዜ